እኔ አንቺ ላይ በቃ ያየሁትን አክት አየሁኝ። በቃ ያረክሽ ስላገዝኩ ከጎን ስለሆንኩኝ አልነበረም። ሳሪታ ለምንድን ነው የምትዋሽው? ሰላም ውድና ውድ የዮሐንስ ቲዩብ ተከታታዮች እንዴት ናችሁ? አማን ነው? እኛ በጣም ደህና ነን። ፋሚሊዎቼ ዛሬም በአዲስ ዩቲዩብ ቻናል አካውንት ዛሬ በፕራንክ መጥቼላችኋለሁ። ዛሬ ደግሞ የመጣውበት ኮንተንት ምንድነው? ፕራንክ ነው። ያው እንደተለመደው ፕራንክ ነው። ግን ዛሬ አዲሷ እንግዳችን ያው ታቋታላችሁ። ከዚህ በፊት ፕራንክ ራሷ ተደርጋ አታውቅም፣ አድራጊ ናት። ዛሬ ግን ላይ ራሷ ላይ ነው ፕራንክ የምናረጋት ማለት ነው። በራሷ መተንባታል። ማናት እሷ? ጓደኛዬ ሳሪታ ናት። እንግዲህ ጓደኛዬን እደውልላትና በቃ የሚሆነውን ነገር አንድ ላይ በቃ እናስጨንቃታለን። እና ምንድነው ሐሳቡ? የሆነ ሰዓት ላይ ያው ጓደኛችን ፊዮሪ ላይ ያው ለሁለት እሷ ላይ የማይሆን ነገር አድርገናል። የማይሆን ፕራንክ አድርገን ፊዮሪ ደግሞ በጣም ደብሯት ነው የተለያየ ነው። እና ቀጥሎ የሚሆነው ሳሪታ አንቺ የማይሆን ነገር አድርገሽ የምወዳት እንደዚህ አጣላሽኝ በሚል ተልካሻ ምክንያት ሳሪዬን ዛሬ በሚገባ አስጨንቃታለሁ ማለት ነው። ማይ ፋሚሊዎቼ ይሄን ዩቲዩብ ቻናል አካውንት ሰብስክራይብ እያደረጋችሁት አይደለም? ሰብስክራይብ እያደረጋችሁት ማይ ፋሚሊዎቼ አበረታቱን። እኛም ለእናንተ አሪፍ ነገሮችን ይዘን እንድንመጣ አበረታቱን። እና ፋሚሊዎቼ እሷ እስክትመጣ ድረስ አንድ ላይ እንጠብቃታለን። ይመቻች። ያው መጀመሪያ ጧት ስለደወልኩላት ትመጣለች። ያው ሰፈራቸው አካባቢ ነኝ እና እስካሁን መድረሱ አይቀርም እና ፋሚሊዎች አሁን መምጣቱ አይቀርምና ካሜራማን ምንም አይነት የካሜራ ነገር እንዳይታይ እሺ፣ በጥንቃቄ እንዲሰራ ነው ፈልጌ። ዛሬ ፕራንክ ቀልክስ ነው ማናረጋት እና አረ ካሜራማን መጣች። ሃይ ሌንስ እንዴት ነህ? ሰላም ነው። ምንድነው የምትለኝ? ጆ ምንድነው የምትለው? ደውለህ እንዴ? ምን አልኩሽ? ምን ያላልከኝ ነገር አለ? በእናትሽ ተይኝ እስቲ። እንዴ ተይኝ ማለት ተይኝ ማለት እንዴ ምን ማለት ነው? ተይኝ ማለት ሆን ብለህ ነው እንዴ? አንተ እኔን ለማስቀየም አስበህ ነው እንደዛ የምትናገረው? ምንም አንቺን ለማስቀየም እኮ ታዲያ ለምንድን ነው እንደዚህ የምታወራው? ለምንድን ነው እንደዛ የምትለኝ? ምንም የተባልሽው ነገር የለም በስልክ ግን አሁን በአካል ልልሽ ነው የደወልኩልሽ። ደግሞ አንቺ መተሽ ደግሞ ጓት ያለሽ እንዴ? እኔ የሉ ተናድጄ የጠበቅኩሽ ሳይቀር። ኧረ እባክህ አንቺ ትቀልጃለሽ እናቴ። የኔን ላይፍ አመሰቃቅለሽ አንቺ በቃ ጆ የምርህን ነው እንደዚህ የምታወራው? አመሰቃቅለሽ ምናምን የምትለው የምርህን ነው? ኧረ አይደለም። እና ታዲያ ምንድን ነው የምታወራው? ምንም ማውሪያ መስሻለሁ ስትይ እንዴ? አንቺ ሁሉ ነገር አድርገሽ እኔ በባሩ በቃ በፒስ እንድፋታሽ ነው ፈልጊው አንቺ። ጆ እኔ እኮ ጓደኛዬ ስለሆንክ ጓደኝነታችን ስለማከብር ልርዳ ብዬ ነው ያኔ ሐሳቡን አምጥተህ ለሁለት እንደዛ አይነት ነገር ውስጥ እንትን ያለው። ምንም ልርዳ ብለሽ አይደለም። በቃ ልርዳ ብለሽ አይመስልም። በጭራሽ ልርዳ ብለሽ አይመስልም። በቃ ከእኔ ከሷ ጋር ያለኝን ቀረቤታ አይተሽ አንቺ ለማጣላት ያረክሽውን አክት በቃ ራስሽ በቃ ይሄን የተጠቀምሽው አክት ነው ራስሽ ማለት ነው። ለምን ከዚህ በፊት አንቺ ከኔ ጋር ይሁን ነገር ለምን ፍቅር ከያዝሽ ለምን አትናገሪም? ለምን ወደ ኋላ ትያለሽ? አቦ ለምፈስ ቅዱስ አንተ የምር ነው እንደዚህ የምታወራው? ኧረ አይደለም እየቀለድኩ ነው። ትናንት በመጣች ልጅ ነው እንዴ እንደዚህ የምትናገረው? እሷ እኮ ዛሬ ነው ያወካት። ችግር የለም። አይ እኔማ ጓደኛዬ ነሽ ብዬ እስከ ዛሬ ድረስ ኧረ በእግዚአብሔር አይ እኔ በጣም ተረጋግቼ እያወራሁ ነው። በጣም እየናኩህ ነው። እኔ ጓደኛዬ ነሽ ብዬ ነው እስከ ዛሬ ድረስ ሁላ በቃ እኔ ጭራሽ እንደዚህ አላስብሽም ነበር። አንቺ እንዴት እንደዚህ የማይሆን ነገር ታደርጊያለሽ እንዴ? ደግሞ እየነገርኩሽ ራስሽ ባመጣሽው ሐሳብ ነው እኔ የምወዳትን ልጅ ያጣሁት። ገብቶሻል አይደለ? አንቺ በቃ የምትወጂኝ ከሆነ ከዛ በፊት መናገር ነበር። ኧረ በእግዚአብሔር አንተ ልጅ አትደጋግመው። እኔ ተረጋግቼ ለማውራት እየሞከርኩ ነው። ስማርት ለመሆን እየሞከርኩኝ ነው። በጭራሽ ስማርት እኔ እንዳንተ ባስብ በጣም ከባድ ነው። እሺ ነገሩ ምንም ማሰብ እኮ አይጠበቅብሽም። ሲታወቅብሽ ደግሞ ይሄ ሲጀመር የሰው ልጅ ፈለገች ትመጣ ነበር አልፈለገችም። ኖ ችግር የለውም። እኔ ማንም በቃ እኔ የሰውን ልጅ እንደዚህ ይቅርታ ምናምን መጠየቅም ደስ ስለማይልኝ ነው። ግን እኔ አንቺ ላይ በቃ ያየሁትን አክት አየሁኝ።
በቃ ያረግሽ ስላገዝኩ ከጎን ስለሆንኩኝ አልነበረም። ሳሪታ ለምንድን ነው የምትዋሽው? ለምንድን ነው የምትዋሽው? በቃ ፕራንክ እናርጋት ላንተ ያላት ለምንድን ነው የምትዋሽው? ለምንድን ነው አትዋሽው? እንደዚህ አይነት ውሸት ደስ አይልም። በቃ በጭራሽ ራስሽ ላይ ነገርሽኝ። ራስሽ ነሽ እንደዚህ አይነት ሀሳብ ያመጣሽልኝ። ሶ በቃ እኔ ደግሞ የተረዳሁት በቃ ለኔ በቃ የማይሆን ነገር እያደረግሽ እንደሆነ ነው አሁን የተረዳሁት። እኔ በጭራሽ እሷን እንደዚህ አጣታለሁ ብዬ አላሰብኩኝም ነበር። ገብቶሻል አይደል? አሁን መነግርሽን ስሚኝ። ካሁን በኋላ በቃ እኔና አንቺ ነገር ከዚህ በዚሁ ነው የሚያበቃው። ጭራሽም የቲክቶክ ቪዲዮን በጭራሽ መስራት አንቺ ለሷ ብለህ ነው ጆ ለፊዮሪ ብለህ እኔን ጓደኛታችን ታውቃለህ። ለሷ ብዬ አይደለም ነገ ከማንኛውም ሰው ጋር እንደዚህ ማጣላትሽ አይቀርም። በቃ አንቺ ይሄንን እኮ ስሚኝ፣ ይሄን እኮ አንቺ ቪዲዮ ላይ ያወጣ ነው እንጂ ማለት ነው ቪዲዮ ላይ ያወጣ ነው እንጂ በአካል ደግሞ ሌላ የማናወጣውን ሰዎች ከማሌ ከውስጥ ያሉትን ሰዎችም እንደዚህ ከጎን ለማጣላት ነው አንቺ የተነሳሽው። ገብቶሻል አይደል? ጆ ልታስቀይመኝ ነው። እኔ በቃ እኔ ከዛሬ በኋላ እኔ በጭራሽ ሳሪታ ከአንቺ ጋር መገናኘትም ምንም ማድረግም አልፈልግም። ቪዲዮም በጭራሽ መስራትም አልፈልግም። የቲክቶክ ቪዲዮ ለምን እዛ አንተን አይልም? በቃ እኔ አንቺ ገዛ ይቅርብኝ ከዚህ ገባሽ አይደለ? ሆን ብላ ነው ልታስቀይመኝ ፈልግ። ሆን ብዬ አይደለም። እንዴት ነው ሆን ብዬ? የምን ፕራንክ ነው? ካሜራ አለ እዚህ ጋር የምታየው ካሜራ አለ። ምንድነው እኔ ፕራንክ ማድረግሽ? እኔ ቁራነኝ እንዴ? እኔ ብቻዬን ዝም ብዬ እንደዚህ መለፈልፈው? እሺ ታዲያ እኔ ሳላስቀይም ፕራንክ ትላለሽ እንደዚህ የምትናገረው? እኔ አስቀይሜዋለሁ እንዴ? እንዴት ነው ከዚህ በላይ እንዴት ነው የማታስቀይሚኝ አንቺ? እንዴት ነው ያላስቀየምሽኝ? ከዚህ በላይ እንዴት ነው እንድታረጊኝ ነው እኔ የምጠብቀው እስከዛሬ ድረስ? ሆን ብዬ አይደለም። አንተ ሲጀመር ትናንት ባወካት ልጅ እንዴት እንደዚህ ነኝ ትናገረኛለህ? ሳሪታ ትሰሚኛለሽ አይደለ? ትናንትናም አወኳት ዛሬም አወኳት። በቃ እንደዚህ አይነት ነገር ማድረግ የለብሽም በቃ። እኔ አንተን ብዙ ነገር ሰፖርት አደርጋለሁ። እኔ ፈጣሪ ከልቤ ነበር የማምንሽ የነበረው ከልቤ በቃ። እኔማ ማርያምን እንዲህ በቃ እኔ ማውራት ራሱ ነው በጭራሽ አልችልም። ግን እኔ ዛሬ በቃ ስለተሰማኝ ነው አንቺ በአካል ልንገርሽ ብዬ የጠራሁሽ። በስልክም ነግሬሻለሁኝ፣ በአካልም ደግሞ መናገር ያለብኝን ነገሮችን ተናግሬ ለማለፍ ነው ዛሬ በቃ የደወልኩልሽ። ገብቶሻል አይደለ? እኔ በጣም ታሳፍራለህ የምር በጣም። እኔ እንደዛ አይነት ምሳ አመስለኝም ነበረ። ችግር የለም ነኝ እኔ ሆነ ለፍቅር ብዬ ነው እንደዚህ ያደረኩት። በጣም ስለምወዳት ነው። ለፍቅር ያለህም ቦታ አለውኝ። ትወጂ ነበር እንዴ እንደ ጓደኛው እኮ ጓደኛዬ ነህ። ለምን አለ ይሄ ጓደኛ እኮ እንደ ጓደኛ እኮ አይደለም አንቺ ያደረግሽው ነገር እኮ እንደ ጓደኛ አይደለም። እኔ ሌላ እንደ ጓደኛ ነው አንቺ ያደረግሻለሽው። እንደ ጓደኛ አይደለም እንደዛ ያደረግሽው። እንደ ጓደኛ ነው እኔ ያደረግሽው። አንተ በእግዚአብሔር አንተ የሚጸጽል ነገር አትናገረኝ። አማሃል እንደ ተረጋግቼ ስለማወራህ ነው። ምንም መረጋጋት ምናምን ነገር ከኔ አይጠበቅም። ከፊ ጋር ብትሆን በጣም ደስ ይለኛል። በጣም ነው አሮን ዘይጂ በእናትሽ የምሬን ነው። እቺ ህፃን ልጅ ካንቺ የተሻለ ሀሳብ ታስባለች። እመቤቴን ካሳሰብናት እቺ ትንሿ ልጅ ነው ካንቺ የበለጠ ሀሳብ የምታስብ። ለምን አታነባብኝ? ትሰሚኛለሽ? እዚህ ጋር እኔ ልታለቃቅሽብኝ ምናምን አይደለም የጠራሁሽ። መሄድ ትችያለሽ። አሁን ሲጀመር ተንቀሳቀሽ ሂጂ። ማይ ፋሚሊ ፕራንካችን ተስተካክሎልናል። ሳሪታ ኧረ አንቺ ምንድነው? ይቅርታ ፕራንክ እያደረኩሽ ነው። ካሜራማን ዞር በል። ካሜራ ይሄው ዞር በል። ካሜራ ይሄው ካሜራ። አንተ ነገ ትጨማለህ። ካሜራ ይሄው ካሜራ ይሆናል። ምን አገባህ አንቺ? ስዛ የምትንበጫበጪው ህዝብ ላይ እንደዚህ ሙር የምትይዢው አይታይሽም እኮ ነው። ይዞ እንደዚህ ትወሪ። ኧረ እባክሽ አንቺ ምን ማትገኝ መስሎሽ ነው? ይሄው ካሜራ ዛሬ በጣም ነው ያስቀየምከኝ። ተገኝተሻል እናቴ ተገኝተሻል። ልቀቀኝ እባክህ። እባክሽ ረዘጂ ተገኝተሻል። እናቴ እኔ አንቺ እንዴት እጣላለሁ? ጓደኛ አይደለሽ እንዴ? ስማ አብ አይተሻላ ካሜራ አደባበቄ ምናምን እንደዚህ ነው ፕራንክ ስታር እንዴ? ጀግና ስለሆንኩኝ ጀግና ነኝ። መብራን አሳካው። የሚገርም ፕራንክ ነው ያደረግሽ። የሚገርም ማለት ነው። የሚገርም ፕራንክ ነው የተደረግሽው። ምን ተሰማሽ? ምን ተሰማሽ? ማረ ለፋሚሊዎች ሰላም ልበላቸው። ግን የምር እኔ ካሜራ እንዳለ አልገመትኩም። እኔ ሲቀጥል በዚህ ልጅ ፍራንክ እደረጋለሁ ብዬ አስቤ አላውቅም ነበር። የእውነት ዛሬ ፍራንክ ተስተካክሎልኛል ነው የምልሽ። ግን እንዴት ምን ማለት ይሁን ምን ተሰማሽ? ግን ማርያም አላውቅም እንጂ እግዚአብሔር በጣም ነበር የከፋኝ። አይደለም እኔ ለጓደኝነት እንደዚህ እንትን እያልኩኝ እንዴት ነው በዚህ ወይ የሚያስበኝ ብዬ በጣም የተናደድኩት። እግዚአብሔር
አይደለ? እኔ በነገራችን ላይ ማለት ነው በጣም ነው የመጣልኝ እንደዚህ አይነት ሀሳብ ማለት ነው። አላችሁ ፋሚሊ በቃ እኔ ማርያምን በቃ በጣም ነው የመጣልኝ። በቃ ለምን እንደዚህ አላደርጋትም ምናምን ብዬ እንዲሁም በቃ እንደውም አላለቀሽም ብዙ ነገር ላወራሽ እያልኩኝ እኔ ደግሞ አልችልም። ተቆጣጣሪ እኮ ነው መሸነፍ አልፈልኩም። ታውቃለህ መሸነፍ አልፈልኩም። ካለቀስኩ ብቻዬን ፊት ለፊትም አላለቀስም እሱ ፊት ብዬ እኮ ነው እንዴ እንደዚህ ነው እናቴ ማርያም ጀግና ነኝ እኔ በጣም እችላለሁ። እኔ ጀግና አይደለም ጋይስ እኔ አንቺን የመሰለ ሰው እንደዚህ ማድረግ ማርያም በጣም ነው በቃ እኔ እንትን ያለኝ ስልሽ አንቺ ራሱ ቆይ አንቺ ስታስቢ ቢያንስ 3 አመት ምናምን ከዛ በላይ ሆኖናል አይደል በጓደኝነት ግን አንቺ እንዴት እንደዚህ እኔ ባንቺ ላይ እንዴት እንደዚህ ማድረግ ይችላል? ያውቁ ምንም እኔ እኮ ተረጋግቼ ለማውራት ምንም ማርያም ምንም እንደዛ አትልኝ። ተፎግረሻል፣ ተፎግረሽ በደንብ ነው የተፎገርሽው። በጣም ነው የተፎገርሽው። አልተፎገርኩም። ኧረ እባክሽ አልተፎገርኩም። እናያለን እንዴ በደንብ ነው የተፎገርሽው። አልተፎገርኩም። እኔ እንደውም ምንም ነገር አላልኩትማ። ተረጋግቼ ለማውራት ሞክራለሁ። ለአንተ ለማስቀየም አንተ ስታስቀይመኝ እንጂ እንዴት ነው ሰው ጓደኛ ሆኖ እንደዚህ እና በጣም ማይ ፋሚሊዎቼ ዛሬ ፕራንኪ በሚገባ ማርያምን በደስ በሚል ሁኔታ ተሳክቶልኛል። አሳክቼዋለሁ። ፋሚሊዎቼ ይሄንን ቪዲዮ ሼር ያደረጋችሁ ሼር ኮፒ ሊንክ ያደረጋችሁ ምንም ቪው የለውም ግን ቪው ደግሞ የለም እየሰራን እየለፋን 600 እና 1000 ከዛ በላይ ያለፈልን አይደለም እና ሰብስክራይብ እያደረጋችሁ ፋሚሊዎች ጽድት ያሉ ስራዎችን ይዘን እንድንመጣ እስቲ አድርጉን። በቃ እኛ እንደ ማንም እኮ እንደ ትልልቅ ዩቲዩበሮች እኮ ትልቅ ቦታ መድረስ እንፈልጋለን። እንዴ ትደርሳለህ ጆይ እንደርሳለን። እሱማ ግን እነሱ እኛ ፋሚሊዎቹ ካሉን ፋሚሊዎቻችን እኮ እያዩን ነው ትንሽ ስራችንን ለማበረታታት እና የተወሰነ ልፋታችንን እየጠበቁ እንደሆነ አንጠራጠርም። እና ፋሚሊዎች ይሄንን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ሰብስክራይብ ያደረጋችሁ ደግሞ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ቀጣይ ባበደ ስራ ባበደ ፕራንክ በኔ ፕራንክ አረማኩ ሸውደዋል። እንገናኛለን። ማይ ፋሚሊ እንወዳችኋለን።